በዚህ ትምህርት ቤት ውስጥ ያሉ ልጆች በሙሉ አደጋ ላይ ናቸው። ክፍላቸው ውስጥ እስከዛሬ ተቀምጦ የነበረው የእንጨት አሻንጉሊት ዛሬ እነሱን እየገደላቸው ነው። አሻንጉሊቱም ሲንቀሳቀስ ያየውን ተማሪ ወደ ትንንሽ ባቄላነት ይቀይራል። ተማሪዎቹም እየቆየም ቢሆን የጨዋታው ህግ ስለገባቸው እሱ ሳያቸው ለመንቀሳቀስ ይሞክራሉ። ይህ በእንዲህ እንዳለ ሁለት ተማሪዎች በሩን ከፍተው ለማምለጥ ይሞክራሉ። ነገር ግን በሩ ቁልፍ ሆኗል። አሻንጉሊቱም ሁለቱን ተማሪዎች ይመለከታቸውና ወደ ትናንሽ ጠጠርነት ይቀይራቸዋል። አሁን ላይም በክፍል ውስጥ የተወሰኑ ተማሪዎች የቀሩ ሲሆን ትላልቅ አይኖቹን በመጠቀም ሁሉንም ተማሪዎች እየተከታተላቸው ነው። የክፍሉም ጂኒየስ ተማሪ አሱካ ይባላል። አሱካም በዚህ አሻንጉሊት ጀርባ ላይ ያለውን አንድ በተን ተመለከተ። ተማሪዎቹም አሻንጉሊቱ ሳያቸው ከጀርባው ላይ ያለውን በተን ከነኩት ጨዋታው ያበቃል። ይህንን ያወቀ አንድ ተማሪም በተኑን ለመንካት እየሮጠ ይሄዳል። ነገር ግን በተኑን ከመንካቱ በፊት አሻንጉሊቱ ይዞርና እሱንም ወደ ጠጠርነት ይቀይረዋል። ፍቅረኛዋ ወደ ጠጠርነት የተቀየረባት ሴት ልጅን በምታለቅስ ሰዓት እሷንም በቁሟ ወደ ጠጠርነት ይቀይራታል። በአሻንጉሊቱ ጀርባ ላይ የሚገኘው መቁጠሪያ 1 ደቂቃ ብቻ ያሳያል። ይህ 1 ደቂቃ ካለቀ ሁሉንም ተማሪዎች በጅምላ መጨረስ ይችላል። ተማሪዎቹም ይህች 1 ደቂቃ ሳታልቅ ለመንካት እየተቻኮሉ ነው። ነገር ግን አንዳቸውም አልተሳካላቸውም። ሁሉም በእንጨቱ አሻንጉሊት አማካኝነት ወደ ትናንሽ ጠጠርነት ተቀይረዋል። በክፍሉ ውስጥም አሁን ላይ ጂኒየሱ አሱካና አንድ ተማሪ ይገኛሉ። ከአሱካ ጋር የሚገኘው ተማሪም በኤሮቢክስ ላይ ጎበዝ ነው። አሱካም በሱ ወገብ ላይ ዘሎ የአሻንጉሊቱን በተን እንዲነካ አስማማው። አሱካም የልጁ ወገብ ላይ ይዘልና የአሻንጉሊቱን በተን ማጥፋት ይችላል። ኤሮቢክስ ላይ ጎበዝ የሆነው ተማሪም አሱካን ማድነቅ ይጀምራል። ነገር ግን አሻንጉሊቱ ወዲያውኑ እሱን ወደ ጠጠርነት ቀየረው። የጨዋታው አሸናፊ የሚሆነው ብቸኛው ሰው አሱካ ነው። ምክንያቱም የአሻንጉሊቱን በተን ያጠፋው እሱ ብቻ ስለሆነ ነው። የዚህን ሰዓትም ጂሃንግ የተባለች ተማሪ ትመጣለች። በትምህርት ቤት ውስጥ የቀሩት ሁለት ተማሪዎች አሱካና ጂሃንግ ብቻ ናቸው። ሌሎቹ ተማሪዎች ወዴት እንደሄዱ አላወቁም። አሱካም ወደ ፖሊስ ጋር ለመደወል ቢሞክርም በአካባቢው ላይ ምንም ኔትወርክ የለም። ከትምህርት ቤት ውስጥ ለመውጣት እንኳን መስታወቶቹን ለመስበር ቢታገሉም መስታወቶቹ ከሌላ ጊዜ በበለጠ ጠንካራ ሆነዋል። አንድ በርም ተሳክቶላቸው ይከፍቱና ወደ አንድ ክፍል ይገባሉ። በዚህ ክፍል ውስጥ የሚገኙት ልጆች የባስኬትቦል ተጫዋቾች ናቸው እና አሱካም መልሰው ሊወጡ ሲሉ በሩ ይዘጋባቸዋል። ከመሬት ውስጥም አንድ ትልቅ ግዙፍ ድመት ይወጣል። የድመቱ አሻንጉሊት እንደወጣም ጸጥ ብሎ ተቀምጦ ነበር። ድመቱም በድንገት አንድ ተማሪን ይውጣል። ተማሪዎቹም በድንጋጤ ከድመቱ ለመሸሽ ቢሞክሩም እየተከተላቸው መብላት ይጀምራል። የዚህን ሰዓትም ጂሃንግ አንድ ኳስ ተመለከተች። የተመለከቱት ኳስ ወርቃማ ሲሆን የባስኬትቦል ቅርጽ አለው። እንዲሁም በድመቱ አንገት አካባቢ ላይም የባስኬትቦል ቅርጫት አለ እና አሱካም አሁን የገቡበት ጨዋታ ይህንን የባስኬትቦል በድመቱ አንገት ላይ በሚገኘው ቅርጫት ውስጥ ማሾለክ እንደሆነ ገባቸው። ተማሪዎቹም በድመቷ ከመበላት ራሳቸውን ለማዳን 9 ደቂቃ አላቸው። የዚህን ፊልም ቀጣይ ክፍልና ሌሎች አስደሳች ቪዲዮዎችን ለማየት እዚሁ አፕሊኬሽን ላይ በጥራት ታገኛላችሁ። አፕሊኬሽኑን ለማውረድ ወደ ፕሌይ ስቶር በመሄድ ሸገር ኤችዲ ብላችሁ ሰርች ስታደርጉ ይመጣላችኋል። ዳውንሎድ አድርጋችሁ ኦፕን ካላችሁት በኋላ የሰርች ባሩን በመንካት 50 ብላችሁ ሰርች ስታደርጉ ሙሉ ፊልሙን በትርጉም ታገኙታላችሁ። አንዴ ነክታችሁ ስክሮል አድርጋችሁ ኦፕን የሚለውን ነክታችሁ ቀጣዩን ክፍል ማየት ትችላላችሁ። እስካሁን ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ።